ያንን ቴክስት ከላኩለት በኋላ አንድ ቀን ጠዋት ላይ ቴክስት ደረሰኝ። እቤትሽ ሰው አለ ወይ አለኝ። ልጄ ቢያንስ 1 ወር ከምናምን ሆኖት ነበረ። ማንም የለም አልኩት። ወዲያው መጣ። ታች ቆሞ ነበር ማለት ነው። ደስ አለኝ። ፊቱ በጣም ተጎሳቁሏል፣ ጠቁሯል፣ ከስቷል። ሳይው ድንግጥ አልኩኝ። ምቾት አልሰጠኝም። ምን ነው ሰላም ነው እንዴት ነህ አልኩት። ከዛ በኋላ መጨባበጥ እንኳን ትተናል። ተጨባብጠን እንኳን አናውቅም። ደህና ነኝ አልኩት። ደህና ነኝ አለኝ። ሶፋው ላይ ሄዶ ቁጭ አለ። ልጁን ልስጥህ አልኩት። እሺ አለኝ። ልጄን አንስቼ እጁ ላይ ያስቀመጥኩለት። ጎንበስ ብሎ አቀርቅሮ እያየው ከእንባው ጋር ሲታገል ተሰማኝ። በጣም እንባ ተናንቆት ከእንባው ጋር እየታገለ ነው። አቀርቅሮ ልጁ ላይ አፈጠጠ። ያንን ስሜት ልረብሽበት አልፈለኩም። ዝም አልኩት። ጥዬ ልወጣ ፈልጌ ነበር፣ አልቅሶ እንዲወጣለት። ወንድ አይደለ በእኔ ፊት እንዴት ያለቅሳል? ለመውጣት ግን ልጄን አንድ ነገር ካደረገብኝስ ብዬ ፈራሁኝና ፊቴን አዙሬ እዛው ቁጭ አልኩኝ። ለረዥም ሰዓት ጸጥ ብሎ ልጁን ሲያየው ከቆየ በኋላ ቀና አለና የመርካቶ ሰው ሲተርት ምን ይላል መሰለሽ አለኝ። ምን ይላል አልኩት። ትንሽ ብርና ትንሽ ዕውቀት ያንቀዠቅዣል ይላል አለኝ። ፈገግ አልኩኝ። ለምን አልክ አልኩት። በህይወቴ አንድም ቀን ሰው ሲያራቸው የምጸየፋቸውን አደርጋለሁ ብዬ እማላስባቸውን ብዙ ነገሮች የተወሰነ ሳንቲም ካገኘው በኋላ ብዙ ነገሮች ውስጥ ገብቻለሁ። ብዙ ነገሮችን አድርጌያለሁ። ብዙ አልገኝም ብዬ ያሰብኳቸው ቦታዎች ላይ ተገኝቼ ቤተሰቤን አብሶ ሚስቴን ጎድቻታለሁኝ። ከነዛ ስህተቶቼ መሃል ደግሞ አንዷ አንቺ ነሽ አለኝ። አዎ ይቅርታ፣ ለዛም ይቅርታ ጠይቄሃለሁ አልኩት። ይቅርታ እንድጠይቅኝ አይደለም፣ ወንድ ልጅ የለኝም። ልጆቼ ጠቅላላ ሴቶች ናቸው። ከሚስቴ ወንድ ልጅ ማግኘት በጣም እፈልግ ነበር። ይህም ቆንጅዬ ልጅ ከሷ ቢሆን ደስ ይለኝ ነበር። ለዛም ይቅርታ አለኝ። ልክ ነህ፣ ህጋዊ ሆኖ ከሚስት ቢወለድ ለሱም ጥሩ ነበር። ምናልባት አሁን አባቱ የማያቅፈው የማያየው የማይወደው ብቸኛ ልጅ ይሆናል አልኩት። እንደዛ እንዲሆን እንኳን አላደርግም። ምንም የመጀመሪያው ስህተት እንዳለ ቢሆንም ልጄን ግን እንዲረበው እንዲጠመው የአባት ስም እንዳይኖረው ላለማድረግ እሞክራለሁ። ለዛ ግን ጊዜ እንድትሰጪኝ እፈልጋለሁ። ሁሉንም ነገር አስተካክዬ ሁሉንም ነገር አመቻችቼ ለልጄ ቦታ እስካገኝለት ከእህቶቹ ጋር እስካስተዋውቀው አንቺም ቦታ እስክታገኚ ልጅ ነሽ፣ ሰርተሽ ራስሽን መቻል ሰው መሆን አለብሽ። ለዛ ምን ኃላፊነቱን ወስዳለሁ። ለሁሉም ነገር ግን ጊዜ እፈልጋለሁኝ አለኝ። እሺ የፈለከውን ጊዜ ሁሉ ውሰድ። እኔ አሁን ካንተ የምፈልገው ልጄና እኔ እንዳንራብ ብቻ ነው አለኝ። በምችለው ሁሉ እንዳትራቡ አደርጋለሁ። በምችለው ሁሉ ወሩን ጠብቄ የሚበቃሽን ያህል አስገባልሻለሁ። እኔ እስካስገባልሽ ግን አትደውይም፣ ቴክስት አታርጊልኝም። እምረሳሽ ከመሰለሽ ፈጽሞ አልረሳሽም። የማረሳሽ የህይወቴ ነጥብ ነሽ አለኝ።